የአትሌት የሻለቃ ኃይሌ ገብረስላሴ አጠቃላይ አንዲት ንግግር እንግዲህ ቫይራል ወጥታለች። እንግዲህ የይቻላን መንፈስን ለሚሊዮኖች ያሰረጸው የቻለውም አጠቃላይ በኢኮኖሚም በብራንድ ገጽታ ግንባታም የተሻለ ግለሰቦች ከሚባሉ ሰዎች መካከል እንግዲህ አትሌት ኃይሌ ገብረስላሴ ነው። ኢትዮጵያ ውስጥ በተለይ ይቻላል ነበር ሲል የነበረው፣ አሁን ግን አልቻልሁም እያለ ነው። እንግዲህ በተለይ ደግሞ ከግብር ጋር በተያይዞ ጠንከር ያሉ ትችቶችን አቅርቧል። በተለይ ደግሞ በቋሚ ንብረቶች ላይ የተጣለው የታክስ ጉዳይ እንግዲህ እንዳስመረረውም ተናግሯል። እንግዲህ በተለይ ደግሞ ኢትዮጵያ ውስጥ ለመቶ ዓመታት የቆዩ ብራንድ ያላቸው ቢዝነሶች የሉም። ይሄ ለምን ሆነ? የተማሩት ሰዎች በተለይ ደግሞ ኢኮኖሚ ያጠኑት ኢኮኖሚስት የሆኑት ግለሰቦች ይደመጡ፣ የሚናገሩት ነገር ይደመጡ፣ የሚያቀሰው መሪ ይሁን። በተለይ ደግሞ በየመስሪያ ቤቱ የሚመደቡት ግለሰቦች የተማሩ የበቁ ይሁኑ። ለሀገርም ለሕዝብም የሚጠቅመው እሱ ነው ሲል ተናግሯል።